ሰላም 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 የፍንፍኔ ቄሮች የፍንፍኔ ቀሬዎች የኦሮሚያ ቄሮች የኦሮሚያ ቀሬ በውጭም በሀገር ውስጥም ያላችሁት የአዲስ አበባ ናፍጠኞች የአዲስ አበባ ናፍጠኞች በኦሮሚያ ህዝብ ላይ በቄሮ ላይ በቀሬ ላይ ጦርነት አውጇል። በመንግስት ሚዲያ ግደል፣ ትክክል ነው፣ እርምጃ መገደል አለበት ብሎ በመንግስት ሚዲያ ስልክ እየደወሉ ጦርነት በኦሮሞ ህዝብ ላይ ስላወጁ ቄሮና የኦሮሞ ህዝብ በነዚህ በአዲስ አበባ ናፍጠኞች ላይ እርምጃ መውሰድ አለብን። አንድ ምግብ አዲስ አበባ ውስጥ እንዳይገባ ካስፈለገ መብራት መቆረጥ አለበት፣ ካስፈለገ ውሃ መቆረጥ አለበት። እነዚህ ሰዎች እንግዳ አክባሪ ነን፣ የሃይማኖት ሀገር ነች የሚሉ በኦሮሞ ህዝብ ላይ ጦርነት አውጇል። የራሳቸውን ህዝብ ያላከበሩ ሌላ ህዝብን ማክበር ወይም ሌላ እንግዳን ማክበር አይችሉም። ስለዚህ አስፈላጊ እርምጃውን መወሰድ አለበት በእነዚህ ሰዎች ላይ። ከነሱ አሳያችኋለሁ፣ ምን እንደምሉ አሳያችኋለሁ። እስከ መጨረሻ ድረስ መንግስትን ግደል፣ ትክክል ነው ያደረግከው እያሉ በመንግስት ሚዲያ ላይ ደውሎ ከነስማችሁ አሳያችኋለሁ። ተከታተሉ። ሄሎ፣ ጤና ይስጥልን። ሄሎ፣ በቅድሚያ ስሞን ያስተዋውቁን። ታሪክ ይባላል በቃልኝ። እሺ፣ ጥያቄውን ማቅረብ ይችላሉ። እሺ፣ በመጀመሪያ ለአንቺ ነው ጥያቄ። እሺ፣ ማለት አሁን ህግ ማስከበር ማለት መንግስት ዝም ሲል የመንግስት ትዕግስት በዛ ይባላል። የተወሰነ ደግሞ እርምጃ መውሰድ ሲጀምር አሁን ቅድም ጠይቂ ነበር፣ የተገደሉ ሰዎች አሉ ሲባል ነበር። በሞቱ ማንም ሰው ያዝናል። ግን እነዛ ሰዎች የተገደሉበት ሁኔታ እንዴት ነው? አቅም በላይ የሆነ እርምጃ፣ ተመጣጣኝ ያልሆነ እርምጃ ወስደዋል ወይ ብሎ እንደመጠየቅ እኔ ግራ ስለሚገባኝ ነው። ዝም ሲል ዝም አለ፣ የሆነ እርምጃ ሲወስድ ደግሞ ወሰደ የሚለውን ጥያቄ ብዙ ጊዜ ስለምታበዙት የሆነ ጥያቄያችሁን እንትን ብታደርጉ የሚል ነው። የግል አስተያየት ነው። ተረፈ አቶ ታዬ ደንደአን አሁን መንግስት የወሰደ ያለውን እርምጃ ህዝቡ በጣም ይሁድ እንዳለ ለመግለጽ አመሰግናለሁ። እሺ፣ እናመሰግናለን። አቶ አሪፍ ያነሱት ጥያቄ እንግዲህ መንግስት አይደለም በኦሮሚያ በተለይ ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ እርምጃ የወሰደው። ስለዚህ መንግስት እርምጃ መውሰዱ አይደለም ጥያቄው። መንግስት እነዚህን ስርዓት አልበኞችን በምን መልኩ ነው ማስታገስ ያለበት፣ እዛ ላይ ዘገየ የሚል ስለሆነ በዛ እንዲታረም ነው። ውድ ቤተሰቦቻችን አሀዱ መድረክን ነው እያደመጣችሁ ያላችሁት። አድማጭ ቤተሰብ አለን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ደህና ነን። ስሙን ቅድሚያ እንወቅ። ተስፋ አወቀ እባላለሁ ከቤላ። እሺ፣ ጥያቄውን ያቅርቡ። እሺ፣ መጀመሪያው አሀዱ እንደ ጣቢያ በጣም ቆንጆ ነው። በተለይ አሀዱ መድረክን በአብዛኛው አዳምጣለሁ። ቆንጆ ፕሮግራም ላቶ ታዬ ደንደአን ጥያቄ ማለት እንደ ብልጽግና ፓርቲ በተለይም እንደ ኦዴፓ ሌሎቹም አዴፓም ሌሎቹ ስብሰባ አድርገው ነበር ባለፈው ሳምንትና ዩኒቨርሲቲዎች ከተተቹባቸው ነገሮች አንዱ የኦሮሚያ ብሔራዊ ክልል መንግስት ፕሬዚደንት የሆኑት አቶ ሽመልስ ሰጡ በተባለው መግለጫ ጋር ተያይዞ ምንም አይነት ማለት ማስተባበያም አልተሰጠ ማለት ግልጽ የሆነ ቢያንስ ሀሳብ መሰጠት ነበረበት የሚል እምነት አለ። ማለት ብለውት ከሆነ አዎ ምናልባት ሀሳቤ ይሄ ነበር፣ እንደዚህ ነው፣ ልክ አይደለም ብለው ይቅርታ መጠየቅ ነበረባቸው። እንደ ፓርቲው ይሄኛው ነገር እንደዚህ ነው ብሎ በግልጽ ማስተባበል ነበረበት የሚል እምነት አለኝ። ምክንያቱም በወቅቱ ከዛ ላይ ከተነሱ ሀሳቦች አንዱ ሲፈጠሩ የነበሩ የተለያዩ ቄሮን ስናዘ የነበርነው እኛ ነን፣ የፈጠርነው እኛ ነን፣ እንደዚህ አይነት ነገሮች ይዘቶች ስለነበሩ ማለት ነው። ሌላው ቅድም ምናልባት ሳልሰማቀች ከሆነ ይቅርታ በኦሮሚያ ክልል ለነበሩ በጣም ያን ሁከት በተለይ ሻሸመኔ ወደ የሚመልሳት አይነት ሂደት እስኪፈጠር ድረስ ይሄ ያን መሰል ህይወት ሲያልፍ ንብረት ሲወድም እንዴት ይቅርታ መጠየቅ የነበረበት አካል የለም ወይ የሚል ሀሳብ አለ። ማለት ሁሉ ንብረትና የሰው ህይወት ሲወድም እኔ በማስተዳድርበት ሀገር መንግስት ባላት ሀገር ውስጥ እንደዚያ ነገር ሲፈጠር ከላይ ማለት ግዴታ ክልሉ ብቻ ሳይሆን ፌዴራል መንግስት ላይ እንደ ችግር ያለ መሰለኝ ቢያንስ
መቀባበል መቻል ነበረባቸው ስላለ ነው። እሺ እናመሰግናለን። ተስፋ ወከቤላ ስለደወሉልን። ሄሎ ሄሎ፣ ጤና ይስጥልን። ስሙን ማንን በል? ዘሩባቤል እባላለሁ። እሺ ከአፎና። እሺ ጥያቄውን ይቀጥሉ። የኔ ጥያቄ ምንድን ነው? ኮኔክሽኑ ያለው እዚሁ ኢትዮጵያ ውስጥ ነው፣ ማለትም ኦሮሚያ ክልል ውስጥ ነው። ታዲያ መንግስት ለምንድን ነው እርምጃ መወስድ? ማለት እዚሁ ከመሸገ አሸባሪ ማያድነን ከሆነ መንግስት እንዴት ነው ከውጭ ወራሪ ሊያድነን የሚችለው? አንደኛ ጥያቄ ነው። ሁለተኛ ደግሞ ቅድም ሚዲያ ስጠይቅ ነበረ፣ ማለት መንግስት ለምንድን ነው በተለይ ኦሮሚያ ክልል ለተፈጠረው ነገር የኦሮሚያ ክልል መንግስት ይቅርታ ለምን አልጠየቅም ላልሹ ነገር አቶ ደንዳ መልስ ለመስጠት ሲቸገሩ ነበረ። እንደኔ ግን መንግስት ራሱ ሆደ ሰፊ ነኝ በሚል ነው ይህንን ነገር እንዲፈጠር እድል የፈጠረው። ስለዚህ በህገ መንግስታችን ላይ ደግሞ ዲሞክራሲን ለማስፋት ማንኛውም ሀይል እርምጃ ሲወስድ ሆዴን አሰፋው በሚል ምክንያት መቶ ሳይሆን እርምጃ በመውሰድ ነው ዲሞክራሲ ሊፈጥር የሚችለው። ስለዚህ ከዲሞክራሲ ፕሪንሲፕል ጋር በራሱ የሚጣረስ ስለሆነ ይህንን ሆደ ሰፊ ነው በሚል ለመጣብን አደጋ ይቅርታ ሊጠይቀን ይገባል ባይ ነው። አመሰግናለሁ። እሺ እናመሰግናለን። ዘሩባቤል ከላፍቶ። ሌላ ቤተሰብ አለን እናስተናግድ። ጤና ይስጥልን። ጤና ይስጥልን። ቅድሚያ ስሙን ማን በል? አለሙ ደስታ እባላለሁ ከአዲስ አበባ። እሺ ይቀጥሉ። እሺ ሁኔታችን እየተከታተልኩ ነው። እሺ እየሰማን ነው አቶ አለሙ። እየተከታተልኩ ነው። አንዳንድ እንትን ላይ አሁን እየተሰራ ያለው ሀገርን እንደ አዲስ ምክንያቱም እንደ አዲስ የመገንባት ስራ ነው እየሰሩ ያሉት። ኦሮሚያ ላይ ደግሞ ያለው የቆዳ ስፋት የህዝብ ብዛቱ በጣም ሰፊ እንደመሆኑ መጠን እነዚህ ደግሞ ኦሮሚያ ውስጥ ያሉ አመራሮች በውስጣቸውን ያሉ የአስተሳሰብን ሁሉ ነገር አንድ ሊሆን ስለማይችሉ እነዚህ ነገሮች በሙሉ በሂደት ነው ሊቀሩ የሚችሉ። በአንድ ጊዜ ነገሮችን በመልክ ማየት ስለማይችሉ እነዚህ አሁን ተቀበለት የተፈጠረ ነገር ሁሉ ወደፊት እንድፈጠር ይችላል። ጥቃቅን ሰዎች በተለያየ ቦታ ላይ ውከት ሊፈጥሩ ይችላሉ፣ ሊፈጥሩ ይችላሉ እና በየትኛውም ቀደም ብሎ ባለውም በአንድ ጊዜ ፍጹም የሆነ ነገር ማግኘት ስለማይቻል አሁን መንግስት አያያዙ በጣም የሚመሰገን ነው። እኔ በዚሁ ቀጥልና ወደኋላ እንዳይመለስ ዳራ እንዳይሉ ነው ሀሳቤን የሚሰጠው እና ታዬ ደንዳ በሳቸው ነው። አመሰግናለሁ። በዚህ አጋጣሚ በረዥም ጊዜ ማውቀዋለሁ። ጥሩ ነው፣ በርታ ነው ለማለት ፈልጋለሁ። እሺ አቶ አለሙ ስለደወሉ እናመሰግናለን። ሌላ ቤተሰብ አለን። ሄሎ ሄሎ፣ ጤና ይስጥልን። ማንም በል? እዛ ይባላሉ። እሺ እኔ አስተያየት የሚመሰላችሁ እኔ በሚመሰለው ብቻ በጣም ተስማሚ እንደሚመሰለሽ ሰው ለሱ ያገኘው ሆቴል ሊያቃጥል የወጣ ወጣት ቢመታ ምንድን ነው ጉዳቱ? እርጉዝ የምትታረድ ከሆነ እናት፣ ማንም ሰው ሚስት አክስት ላይ ኖሮ ይችላል። እናት ግን አለው ማንም ሰው ከእናት ነው የሚወለደው። እናት የሚያርድ ጎረምሳ ቢመታ ምንድን ነው ቅሬታው? ሊያርዳር እንደሚወጣው ሊያፈርሳር እንደሚወጣው እና እርምጃው እንደውም ከቀነሰ ነው ድጋሚ ህዝብ የሚያልቀው ብዬ የሚያስበው እና መንግስት ትክክል ነው። ታገሰ፣ አስተማረ፣ በሬዲዮ በቴሌቪዥን መከረ፣ ምንም ቅሬታ የለውም። ህዝቡ እፎ ነው ያለው አሁን እና ስለዚህ ይሄ በሰላማዊ ሰልፍ የሚወጣ ፈቃድ ሆኖ አስፈቅዶ ከሆነ ይሁን። እየሰማሽ ነው? አዎ እየሰማሁ ነው። አዎ አስፈቅዶ ከሆነ ይሁን እንጂ ክብሪትና እሳት ይዞ የወጣ ሰው ለምን ተመታብኝ የሚል ሰው ከሆነ የእናቶችንም የሚፈልግ ሰው ነው። እናት የሚያርድ ጎረምሳ እኮ የተፈለፈለው። ስለዚህ መልካም ነው። ታዬ ደንዳ ደግሞ የኢትዮጵያ ሰላም የሚያወሩ ነገር በጣም ይመቹኛል እና ደስ ይላል። ስለ አንድነት ነው መቀንቀን ያለበት። ደስ ይላል። በርቱ ነው ብለው እንደውም አሁን ከወጡ ያቃጥሉ ከወጡ ምቱልኝ እባካችሁ፣ እኔ እደግፋለሁ። እንደውም ምቱልኝ። እሺ እናመሰግናለን። ሄሎ ጤና ይስጥልን። ሄሎ ማንን በል? ወንደሰን። እሺ ከየት ነው የሚደውሉት? ከዚሁ ከአዲስ አበባ ነው። እሺ እሺ ለአቶ ታዬ ታዬ ደንዳ እሺ ጥሩ አስተያየት እየሰጡ ነው። ካሉትም ከዛ ከብልጽግና ውስጥ አሉ ተቻለ አስተሳሰብ እና ኢትዮጵያዊነት መንፈስ ያላቸው ሰው ናቸው። የጥምቀት ዋና መድኃኒት የነጀዋር መድኃኒት ጥሩ መልስ የሚሰጡልን እሳቸው ናቸው። በአቶች መልስ ላይ ግን ያላቸውን አቋም አሁን ይግለጹልን። በዚህ ይቀጥሉ። እናመሰግናቸዋል። እሺ እናመሰግናለን ስለደወሉ። ሄሎ ጤና ይስጥልን።
ጤናስትልን ሊዲያ እንደምን አላችሁ? ደህና ነን። ማን እንበል? ገልገሎ እባላለሁ ከዚሁ ከአዲስ አበባ። እሺ ቀጥሎ አቶ ገልገሎ። እሺ ጥያቄ ለአቶ ታዬ እና ኢትዮጵያ ውስጥ እንደሚታወቀው የብዙ ዘመን ቅራኔዎች አሉና እያደመጡኝ ነው? እያደመጥን ነው። እና እነዚህን ቅራኔዎች ለምሳሌ እዚህ አርሲ አካባቢ ያለው ታሪክ አለና ሁል ጊዜ ያንን ነገር በማድበስበስ ነው የሚኬደው። ለምሳሌ ብዙ ጊዜ ሊዲያም አንዱ ለአንዱ የራሱን ኦፒኒየን ናሬሽን እያለ ነው ሁል ጊዜ ጥያቄዎች የሚጠይቀው እና እነዚህ እውነቶችን ካላጠራን እኮ ይችን ሀገር ወደ ተሻለ ነገር አናደርስም። እና ምንድን ነው ሁልጊዜ ቪሸስ ሰርክል እየሰራን እዛው የማይሆን ነገር ከሆነ የምንሰራ ከሚሆን ለምን አጥርተን አንሄድም? የእኔ ጥያቄ። አመሰግን። እሺ እናመሰግናለን ገልገሎ ከአዲስ አበባ ስለደወሉ። ሄሎ ጤና ይስጥልን። ሄሎ መሰለኝ። አመሰግናለሁ። ከዚህ ከአዲስ አበባ ታደሰ ገዙ እባላለሁ። ከዚህ ከአዲስ አበባ ነው የምደውልልሽ። እሺ እና አይቶ አሪፍ ነው እና ምንድን ነው ብልጽግና ፓርቲ እኮ እርምጃ መውሰዱ እኮ ቀላል ነው። እርምጃ ሲወስድ ቅድም እንደ ሰውዬ እንደተናገረ እርምጃ ሲወስድ እርምጃ ለብተወሰደ ዝም ስል ደግሞ ምስል እንዴት እንደዚህ ይደረጋል? አሁን ራሱ ከቻሉ ደስታ መሞት በኋላ ስንት ለውጥ አይተናል። በቃ እርምጃ መውሰዱ አሪፍ ነው። እኛ ሰርተን መግባት አቅተን እንዴት ነው የምንኖረው? እንዴት ነው መንግስት መሀል መንግስት እንዴት እንኖራለን? ለምንድን ነው እነዚህ የሚያደርጉት? እና ታይነሰብ በጣም ምሳሌ የሚሰጡ በጣም አሪፍ ነው። አሁንም እንደግፋለን፣ ብልጽግና እንደግፋለን። ከእናንተ ጋራ ነው ማለት ፈልጌ ነው። አመሰግናለሁ። እናመሰግናለን ታደሰ ከአዲስ አበባ። ሌላ ሄሎ ጤና ይስጥልን። ሄሎ አቶም እባላለሁ። እሺ ከየት ነው የሚደውሉልን? ከዚሁ ከአዲስ አበባ። እሺ አስተያየትም ጥያቄም ካለዎት ይቀጥሉ። እሺ እኔ የምጠይቀው አቶ ታዬ ደንደዓ ነው። መጀመሪያ አንቺን ለማመስገን እፈልጋለሁ። እንደዚህ አይነት መድረክ አመቻችተሽ የህዝብን ሀሳብ ለመቀበል ላደረግሽው ነገር አንቺ ማመስገን እፈልጋለሁ። በመቀጠል ደግሞ አቶ ታዬ ደንደዓ እስቲ በፊት መጀመሪያ እዚች ሀገር መነሻ የአብይ ድጋፍ የቀነሰበት ትልቁ ነገር በጀዋር ከበባ ላይ በተደረገው ነገር ነው። የዛን ጊዜ 86 ሰው ሞተ። ጀዋር የዛን ጊዜ ጥፋተኛ ከሆነ ጀዋር መጠየቅ ነበረበት። ጥፋተኛ ካልሆነ ደግሞ ጥፋተኞቹ እነማን ናቸው? ያለ ሰዓትስ የጠየቁት እነማን? የሄዱት እነማን ናቸው? ለምንስ ሄደ? እነማንስ ናቸው ላኩት? እስከ መጨረሻ መኬድ አልነበረበትም። በመንግስት ደረጃ ታዬ ደንደዓ የዛን ጊዜ የሰጠው አስተያየት ድፍጭፍጭ ያለ አስተያየት ነው። አሁን እንደዚህ እዚህ ጋር መጥቶ በጣም አጣፍቶ ሲናገር እኔ የዛን ጊዜ የሞቱ 86 ሰዎች ጀዋርም ተጠያቂ ከሆነ ጀዋር ይጠየቅ፣ ጀዋርም ካልተጠየቀ ደግሞ እስከ መጨረሻ ሄዶ መንግስት መጠየቅ ያለበትን ሰው መጠየቅ ያልነበረበት ያኔ ሽፍልፍል አድርገው አሳልፉኝ። ከዛን ጊዜ ጀምሮ አብይ ወደ ኦሮሚያ የሄዶ ስብሰባ ሰብስቦ 2 ቦታ ላይ የሆነ ችግር ተደረሰ። ከዛ ወደ ህዝብም አልወጣም፣ ለኢንተርቪውም አልቀረበም። ይሄ የሴራ ፖለቲካ ሀገራችንን ወዲህ ነው የሚያደርሰው። እየተብላላ ያለው የሴራ ፖለቲካ ምንድን ነው? እኔ እንደ ሰው በጣም ያሳዝነኝ እንደ ሰው እኔ ከአማራም ከኦሮሞም ነኝ፣ ከየትኛው ኢትዮጵያዊ ነኝ፣ ሰው ነኝ። ግን የሴራ ፖለቲካ እውነቷን እየተነጋገሩ እንደመሄድ የሴራ ፖለቲካ እዛ ጋር የሚያደርጉት ነገር ምንድን ነው? ጀዋር ለዚች ሀገር ምንም አልሰራም ወይ? አንድ ጥያቄ፣ ትልቁ ጥያቄ መጠየቅ ያለብን ኦነጎችን ለማስመለስ ያላደረገው ነገር አለ እንዴ? አረ የኢትዮጵያ ሕዝብ ግልጽ የሆነ ነገር እስቲ ተናገሩ። ስለ አማራ ክፋት የተናገረው ነገር አለ? አማራ እንዲህ ሆነ ያለው አለ? ሌላ ብሔረሰብ ውጭ ሆነ ያለው ነገር አለ? ጀዋር መሀመድ እስቲ ግልጽ አድርጎኝ ነገርን እስቲ። እኔ እኮ አሁን ጀዋርን ለመጥላት ፈልጌን ያጣሁት የምጠላበትን መንገድ ምንድን ነው? አሁን በኦሮምኛም አዳምጠዋለሁ፣ በአማርኛም አዳምጠዋለሁ። ግን ጀዋር የምጠላበትን ነገር ነው ፈልጌ ያጣሁት። ልጠላው ይሄ የሴራ ፖለቲካ ሀገራችንን ወደ የቱ የሚያደርስ ሰው ነው። እኔ አሁን ጀዋር የአማራ ጽንፈኛ የአማራ ጠላት አድርገው ነው የሚታሰበው ብዙ ጊዜ። ግን አንድም ቀን ስለ አማራ ክፋት፣ ስለ ሌላ ብሔር ክፋት ሲናገር ሰምቼው አላውቅም። አንድም ቀን እሱ የሚጽፋቸውንም ነገሮች አነባለሁ። አሁን ግን ቦታ እየደንደዓ ዝች ከሚመልስልኝ ነገር 86ቱ ሰዎች መሞት ያለ ሰዓት የተሄደበት አንቺም እውነት እንደ ጋዜጠኛ የምትጠይቂ ነገር ከሆነ እቺን እዚች ላይ ለምን ያለ ሰዓት ሄደ? ያቺ ምርመራ ሲደረሰች
ለ86 ሰዎች ሞት ተጠያቂ ማን ነው? ጀዋር ከሆነ ለምን እንዴት የሚለውን ዝም ብለሽ እዛች ጋር ጠይቂልኝ። ስለ እግዚአብሔር ስለ ኢትዮጵያ አምላክ። እሺ አቶ ሀብታሙ እናመሰግናለን።